ህልሞቻችን ለመፍታትና ለማስፈታት እንቸገራለን። እኔም ካነበቡት መጽሐፍ ውስጥ በጥቂቱ ልነግራችሁ ወደድሁ። ሸር በማድረግ ለሚቻላችሁ ሰው አድርሱልኝ። በህልም ቤትህ ድግስ ሲደገስ ሲበላ ካየህ ቀኑን አስታውሰው። የምትወደው ታቦት ዘክረኝ እያለህ ነውና ዘክረው። በተደጋጋሚ አንድ አዛውንት እየመጡ ባያናግሩህና ዝም ቢሉህ ስለት አለብህና ስለትህን አውጣ እንደማለት ነው። በህልም ሕፃን ካየህ ሲሳይ ነው፣ ቅዱስ አማኑኤልም ነው። በህልም ከማንኛው ነገር ስታመልጥ ካየህ መልካም ነገር ነው። በህልምህ ዛፍ ሲወድቅ ካየህ ደግሞ ትልቅ ሰው ይሞታን እንደማለት ነው። በህልምህ አረጋዊ ቆሞ ሲጸልይ ካየህ የቅዱሳን ቦታ ነው እንደማለት ነው። በህልምህ እሳት ሲነድበት ካየህ ደግሞ ሰይጣን ነው። በህልምህ የእንጨት መስቀል ካየህ መከራ ነው። በህልምህ የሚያምር ጥላ ሲሰጥ ካየህ የእመቤታችን ጸጋ ነው።